ዛሬ የመጣሁት እጅግ በጣም ደስ የሚል የምስጋና ፕሮግራም ወይም ደግሞ የምስጋና ቪዲዮ ልሰራ ነው ማለት ነው። ዛሬ 10,000 ሰብስክራይብ ገብቻለሁ ማለት ነው። እጅግ በጣም ነው የማመሰግናችሁ ውድ ቤተሰቦቼ። ይሄንን የእናንተ ልፋት ወይም ደግሞ የእናንተ ለውጥ ነው ማለት ነው። በስልካችሁ እያያችሁ ላይክ፣ ሰብስክራይብ፣ ኮመንት ስላረጋችሁኝ ማለት ነው በበጎ ፈቃዳችሁ እጅግ በጣም አመሰግናለሁ። ከምንም በላይ ከማስበው በላይ እግዚአብሔር ይስጥልኝ እላለሁኝ። እንግዲህ በእድሜ በጸጋ ያቆይልኝ 10,000 ሰብስክራይብ ቤተሰቦቼ ማለት ነው። ለኔ 10,000 ሰው አለኝ ማለት ነው እና እጅግ በጣም ነው የማመሰግነው። የሰው ደስታ ለሚያስደስታችሁ ሁሉ እንግዲህ እግዚአብሔር የፈለጋችሁትን የልባችሁ መሻት ይምላላችሁ እላለውኝ ማለት ነው። እንግዲህ ከስደት ስመለስ ምሰራበት ቻናሌ ቁም ነገር አዘል የሆነ መልእክት ማስተላልፍበት ነው ማለት ነው። ግን ሳትሰለችሁ ወዳችሁና ፈቅዳችሁ ቤተሰብ አድርጋችሁ ተመልከታችሁ ኮመንት ላረጋችሁልኝ እጅግ በጣም አመሰግናለሁ። ከዚህም በላይ እሰራለሁ እተጋለሁ ማለት ነው። እንግዲህ እናንተም ድጋፋችሁን አይለየኝ። እጅግ በጣም ነው የማመሰግነው። ወዳችኋለሁ፣ አከብራችኋለሁ ማለት ነው። ዛሬ በጣም ቴንኪው ነው የምለው። አንድ ሳምንት ሊሞላኝ ነው፣ ግን ረጅም ቪዲዮ የምሰራበት ጊዜ ስላላገኘሁ ነው። እጅግ በጣም አመሰግናለሁ። ቴንኪው በጣም አመሰግናለሁ። ሲቀጥል ዛሬ ጥምቀት ነው። እንኳን አደረሳችሁ ለሕዝበ ክርስቲያን በሙሉ በያላችሁበት እግዚአብሔር ፈቅዶ በሀገራችን ለሚቀጥለው ዓመት ማለት ሀገራችን ሰላም ሆኖ ከቤተሰቦቻችን የምናከብርበት እምነታችን ቦታ እምነት የሚነገስበት ቦታ ለናፈቀን ሁሉ እንግዲህ እግዚአብሔር አምላክ የልባችንን መሻት ፈጽሞልን በጊዜ ተመልሰን ያለምነውን ለማሳካት የእሱ መልካም ፍቃድ ይሁን እላለሁኝ። ሲቀጥል ደግሞ ቻናል መስራት ለምትፈልጉ እንደዚህ እውነት 10,000 ሰብስክራይብ ማግኘት ማለት ቀላል ሰው አይደለም። ይሄ ሰው ምን ያስተላልፍልናል? ለአንድ ቻናል ሰብስክራይብ ስናደርግ ቤተሰብ ስናደርግ ማለት ነው ተማምነንበት ይሄ ሰው ይጠቅመናል እናበረታታው ብለን በእጃችንና በስልካችን ፈቅደንና ወደን ላይክ ሰብስክራይብ ስናደርግ ማለት ነው ኃላፊነት እየተጣለብን እንደሆነ ማመን አለብን። ሚዲያ ስንጠቀም የሚያውቅበት ለመልካም ነገር ይጠቀምበታል፣ ሌላው ደግሞ ለብዙ ነገር የሚጠቀምበታል። ግን ቤተሰቦቻችንን ለማስደሰት አምነው ሰብስክራይብ አድርገው ቤተሰብ አድርገው ለሚያዩን ቤተሰቦቻችን ማለት ነው መልካም ስራ ይዘን ለመምጣት እነሱን ማስደሰት ፈን ማድረግ በቀልድ ውስጥ ደግሞ ቁም ነገር አለ። ቁም ነገር በማስተማር ፍቅር በማስተማር ከራሳችን ህይወትም ደግሞ የተለያዩ ውጣ ውረዶች አሉ። እኔ ያለፍኩበት ነገር በቻናሌ ሪከርድ አድርጌ ብለቅ ለሌላው ያለፍኩበት ስቴፕ ባይ ስቴፕ ባስቀምጥ ማለት ነው ለሌላው ለወደፊቱ ሰርች አድርጎ የሚያገኘው ነገር መሆን አለበት፣ የሚጠቅም ነገር አለበት። እንግዲህ ህይወታችን ሁሉ ውጣ ውረድ ሁሉ አስተማሪ ነው። ከኔ የሆነ ሰው ይማራል፣ ከሆነ ሰው እኔ ይማራለሁ ማለት ነው። ከስተታችን እየተማረ እንመጣለው። እንግዲህ ስለ ጥራቱ በጣም ይቅርታ፣ ፀሐይ እያንጸባረቀባችሁ ከሆነ ማለት ነው። ስለዚህ አንድን ቻናል ስንጠቀም ቤተሰብ አድርገን ሚዲያ ከፍተን ለበጎ ነገር መጠቀም አለብን ማለት ነው። ሰውን መሳም መቻል አለብን ማለት ነው። በንግግራችን በምናቀርበው ስራ ኢቭን በቃ በተለያዩ ነገሮችን ተወዳጅ እንድንሆን የራሳችን ነው። በዛሬ ሰዓት ሰው ሁሉ ኦንላይን ነው፣ ሰው ሁሉ ሚዲያ ላይ ነው። ግን የምናስተላልፋቸው ነገሮችን ሰው ተቃዋሚ በቃ የሆነ ጥላቻ ነክ ንግግሮችን መሆን የለባቸውን ማለት ነው። እንግዲህ የአይዲያ ሰው መሆን አለብን፣ የቢዝነስ ሰው መሆን አለብን። ዛሬ ምንም ይዘነው ብንወጣ ላይክ ማህበራዊ ኑሮአችንን ይዘነው ብንመጣ ኢቭን በጣም እኔ ውጭ ሆነው ከሚለቁት እና ሀገር ቤት ሆነው ከሚለቁት ኢቭን የሚታየው በጣም ሀገር ቤት ሆኖ ለሚለቅ ሰው ነው። ስልክ እጃችን ላይ ነው። የሆነ ቻናል ከፍተን ከምንተወው ባገኘነው አጋጣሚ ታለንታችን ብናሳይ እኔ ጋር የሆነ ነገር ይኖራል፣ አንድ ሰው የሆነ ነገር ላይ ይኖራል፣ ይሄኛውም ሰው የሆነ ነገር፣ ሁሉም የራሱ አስተዋጽኦ አለው ማለት ነው። እዚህ ጋር ጠንክረን ብንሰራ ሁላችንም የሰው እኛን ሁሌ ለሰው ማየት ሳይሆን በተለይ ስደት ላይ ያለን ሰዎች ማለት ነው ሁሌም የምንመለከተው ስለ ሰው ነው እንጂ የኔ የራሴ ታለንት አለኝ የራሴን ማሳየት አለብኝ ራሴን መስራት አለብኝ የሚለው ነገር ብዙም አይመጣልንም ማለት ነው። ላይክ እኛ ለሌሎቹ ሰብስክራይብ ኮመንት እያደረግን ማበረታታት እንጂ
ለኛ እንስራ ብለን የምናቀርበው ነገር የለም ማለት ነው። ስለዚህ ይሄ መሆን አለበት። በተለይ በስደት ያለን የማዳም ቅመሞች እጅግ ለብዙ ሰው ደራሾች ነን። ግን ለኛ ላይክ፣ ሰብስክራይብ፣ ኮመንት አድርጉን ብንላቸው ራሱ ኢቭን ከዚህ የማይቆጥሩንም እኛም መስነፍ የለብንም። እኛ በእኛ በጣም በስደት ዓለም የሚኖር ልነግራቸው እኔ እንጃ ምን ብዬ ልንገራቸው፣ በጣም ከብዙ ሺህ በላይ ነን። ለሁሉም ግን ይሄ ሚዲያ ላይ ለሚመጣው ለሚያጫፍረውም ለሚያጣላውም ምንም ለሚለው ቁጭ ብለን የምናየው እኛ ነን። ግን ለራሳችን በራሳችን ስልክ ራሳችን መስራት አለብን። አትዩ፣ አትስሩ፣ ሰብስክራይብ አታድርጉ አይደለም ለሁሉም የምናድርግ፣ ግን ለራሳችን የምንስራ፣ ለራሳችን የምንጠንክር፣ ለራሳችንም ለኔ ለራሴ ራሴ መሆን አለብኝ። የራሴ ታለንት ሁሌ ይዤ ከቀረብኩ፣ የራሴ አይዲያ ሁሌ ይዤ ከቀረብኩ ሰው ያያል። ቁም ነገር ነው የሚፈልገው ከኔ ምንድን ነው የምታስተላልፈው የሚለው ነገር ነው። ይሄ ማወቅ አለብን። በራሳችን ስልክ መለወጥ እንችላለን። ቻናል ክፈቱ፣ ጊዜያችሁ በአግባቡ ተጠቀሙ። የማንም ሰው ቲክቶክ ስክሮል እያደረግን የሌላ ሰው አይዲያ እየፈለግን ከምንውል የራሳችን አይዲያ ራሱ አየር ላይ እናውል። አልፎም ተርፎ ከቲክቶክ 10 ጊዜ ዩቲዩብ ማለት ነው በጣም ጥቅምና በጣም ብዙ አስተማሪ ነገሮች አሉት። ለራሳችሁ ለነገ ይህንን ቻናል ነገ ለቤተሰብ ብታወርሱ፣ ለቤተሰብ ብትሰጡ፣ ለራሳችሁ ብትጠቀሙበት እጅግ በጣም ረዥምም ነገር ነው። ሰው ሾርት አያደርግም። ሾርት ሚሞሪ ማንሆንም እዛ ጋር የስንት ሰከንድ ቲክቶክ ላይ የምንፈልገው 15 ሰከንድ እና 1 ደቂቃ ነው ቢበዛ ማለት ነው። ከዛ የዘለለ እናሳልፈዋለን እንጂ ቁመና እናየው። ቲክቶክ ላይ ግን ይቅርታ ዩቲዩብ ላይ ግን ብዙ እንትን ያለው አለ። በጣም ብዙ ረጅም መንፈሳዊ የሆኑ ቁም ነገር ያላቸው ትምህርት አዘል የሆኑ ቪዲዮዎች ስላሉ በዛው ልክ ደግሞ አይምሯችን ራሱ እየሰፋ ይሄዳል ማለት ነው። በብዛት ቲክቶክ አሁን ሰው ቲክቶክ ላይ ከሚሆን በብዛት የራሳችሁም ይታይም አይታይም ዩቲዩብ ላይ ቆዩ። ፈለጋችሁም አልፈለጋችሁም ዩቲዩብ ላይ ቆዩ። እውነቴ ነው የምላችሁ። ለራሳችሁም ለራሳችንም በእኔ ያየሁት ነገር ነው። እኔ በብዛት መወደው ዩቲዩብ ነው። ከዛሬ 4 እና 5 ዓመት ነው ይሄ ዩቲዩብ የጀመርኩት ማለት ነው። ሚዲያ ላይ ሙሉ 9 ዓመት ሚዲያ ላይ አለሁላችኋለሁ። ብዙ ነገር አሳልፌያለሁ። ብዙ ነገር ይመጣል ይሄዳል። ባለ ቲክቶከሩም ዩቲዩበሩም ለጊዜ ነው። ይመጣል ይሄዳል። በጣም ብዙ ተክቶ ቆይቶ ጥሬልኝ ብትሉ ይጠራላችሁ እችላለሁ። ግን ዩቲዩብ ላይ ስትሆኑ ብዙ ነገሮችን አንድ ዩቲዩብ የተለቀቀ የ15 ደቂቃ እና 10 ደቂቃ ቪዲዮ ተመልክታችሁ ብትወጡ ቁም ነገር ትይዙበታላችሁ። ከቲክቶክ ግን ምንም ነገር ልትይዙበት አትችሉም። የተወሰነ ሾርት ነገር ነው የሚኖረው ማለት ነው። ከዛ ውስጥ እናንተ ሌላ ገና ቀጣዩን ስክሮን እያደረጋችሁ ለውስጣችሁ ትጠብቃላችሁ። ያ ስክሮኑ ምን አገኛለሁ እንጂ የሚለው ምን ይዛለው የሚለው ነገር አንይዝም ማለት ነው። በአጠቃላይ ማስተላለፍ የፈለግኩት ዛሬ ዩቲዩብ ስሩ፣ ዩቲዩብ ተከታተሉ። በራሳችሁ አይዲያ፣ በራሳችሁ ስልክ፣ በትንሽ ነገር ይሄ ዩቲዩብ ብዙ ምንም አይነት ፕሮሰስ ምንም አይነት እንትን አያስፈልጋችሁም። እንደዚህ ቁጭ እያላችሁ ባላችሁበት ቦታ በአግድም ስልካችሁ እንደዚህ አድርጋችሁ ዩቲዩብ ቪዲዮ መቅረጽ ትችላላችሁ ማለት ነው። ቀርጻችሁ የራሳችሁ አይዲያ ፖስት ማድረግ ትችላላችሁ። ስቴፕ ባይ ስቴፕ ዩቲዩብ የሚፈልገው ከዩቲዩብ መጥፋት አይደለም፣ ከዩቲዩብ አለመጥፋት እዛው ላይ ሆነን እንግዲህ በ2 በ3 ቀን ቪዲዮ ፖስት እያደረጋችሁ የቤተሰቡ ፍቅር ራሱ የሚጻፍላችሁ ኮመንት የምትጠየቁት ጥያቄ ራሱ እየሳባችሁ ወደ አርቱም ወደ ሚዲያውም ትቀርባላችሁ ማለት ነው። በጠፋን ቁጥር ማንም እኛ ፈልጎ አይመጣም። ታውቃላችሁ፣ እኛ ፈላጊ ሆነን ዩቲዩብ ለዩቲዩብ ቲክቶክ ለቲክቶክ እንሯሯጣለን እንጂ ግን በሰራን ቁጥር የሚፈልገን ሰው ይኖራል። ከኛ የሆነ አሁን ስናገር ከኔ የሆነ ነገሬን እንትን ልትሉ ትችላላችሁ ማለት ነው። እንደዚህ አንቺም አንተም እንደዚህ እየተባባልን አሁን እኔም ወደ ሌላ ቦታ ብሄድ ከሆነ ሰው የሆነ ነገር እናገኛለሁ። የሆነ ጥሩ ነገሩን፣ ጸባዩን፣ አነጋገሩን የሆነ የምትወዱት ነገር አይደለም ከሰው ልጅ እንትን እርጋታው በቃ አለ ብዙ ነገር ከሰው ልጅ የሚወሰድ ነገር አለ። ስለዚህ
ስለ ፀሐዩ በጣም ይቅርታ ወደዚህ እያልኩ ነው ማለት ነው። በቀርጽበት ቦታ እየተመቸኝ አይደለም፣ ግን ስለ ምስጋና ስለ ዩቲዩብ ስለ ቤተሰቦች አክብሮ እሱ ራሱ ኢሜይል ራሱ ኧረ 10,000 ሰብስክራይብ ገብተሻል እኮ 10,000 ይሄን ያህል ላይክ አግኝተሻል እኮ የሚል ነገር ነው። ያ ማለት ምስጋናና ቅርቢ ያው አንድ ደረጃ ነው ማለት ነው። አንድ ብዬ ስጀምርም ለእኔ አንድ ነው። አንድ ሰብስክራይብ ያደረገኝ ሰው ዛሬ 10,000 ላይ አንድ ነኝ፣ ነገ 100ም ላይ ሰው ቤታችሁ እንግዳ አንኳኩቶ ሁለቱም ሰው ሶስትም ሰው ይግባ ክብር ነው። ስለዚህ አመሰግናለሁ እያለኝ ነበረ ለማለት ፈልጌ ነው። ስለዚህ እኔ ስላልተመቸኝ ስለነበረ አልመጣሁም። እጅግ በጣም ነው ማመሰግናችሁ። እውነቴ ነው የምላችሁ። ያው በመሀል አቋረጥኩባችሁ። ቪዲዮም እንዳይረዝም በሚቀጥለው እመጣለሁኝ። ረዘም ያሉ ቪዲዮዎችን እንለቃለሁ ማለት ነው። ያው እኔ ደግሞ ምግብ ነው የምሰራው ከት ምናምን ካሜራ ምናምን ነገሮቹ ስለማይመቹኝ ነው እንጂ ብዙ ማስተላለፋቸው ብዙ ነገሮችን የምሰራባቸው ነገሮች ነበሩ። ግን የሰው ቤት ሆነና የሰው ስራ ሆነና ማይመቻች ነገር ሆነ እንጂ እና በጣም ነው የማመሰግነው ቤተሰብ ላደረጋችሁኝ ሁሉ። እውነቴ ነው የምላችሁ ተከለውበት ተነስቼ በጣም ቴንኪው እላለሁ። ነገም ብዙ ነገር እውነቴ ነው የምላችሁ ብዙ ነገር ይዤ እመጣለሁ። እጅግ በጣም ነው የማመሰግነው። በያላችሁበት ሰላማችሁ ብዝት ይበልልኝ ቤተሰቦች።